በቀይ ባህር አካባቢ የሚደረጉት እንቅስቃሴዎች ኢትዮጵያን ያገለሉ መሆን የለባቸውም ተባለ። በቀይ ባህር አካባቢ የሚደረጉት እንቅስቃሴዎች ብሔራዊ ጥቅምን በቀጥታም ሆነ በተዘዋዋሪ መንገድ ስለሚነኩ ኢትዮጵያን ያገለሉ መሆን እንደሌለባቸው የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ገለጹ። የቀይ ባህር ጉዳይ አንዱ የትኩረት መስካችን ነው ያሉት አምባሳደር ምስጋኑ የቀይ ባህርና የወደብ ጉዳይ የተለያዩ መሆናቸውን አብራርተዋል። በቀይ ባህር አካባቢ የሚደረጉት እንቅስቃሴዎች የሀገርን ብሔራዊ ጥቅም በቀጥታም ይሁን በተዘዋዋሪ መንገድ ስለሚነኩ በአካባቢ የሚደረጉት እንቅስቃሴዎች ኢትዮጵያውያንን ያገለለ መሆን የለባቸውም ብለዋል። ይህ ጥቅም በሰላማዊ መልኩ የሚደረግ በሌሎች ሀገራት ላይ ስጋት የሚደቅን ሳይሆን እድል የሚያመጣ መሆኑን ገልጾ ኢትዮጵያ በዚህ ማዕቀፍ ሳትገፋ ጥቅሟን የምታስከብርበት የትኩረት ማዕከል መሆን አለባትም ነው ያሉት። እንደ እርሳቸው ማብራሪያ ቀይ ባህር አብዛኛው የዓለም ንግድ እንቅስቃሴ የሚካሄድበት መስመር በመሆኑ አካባቢ በአሉታዊ መልክ ችግር ውስጥ ከወደቀ የኢትዮጵያ ጥቅም ይነካል። የትኛውም የሽብር እንቅስቃሴ፣ የባህር ደህንነት ጉዳይ ከሩቅም ከቅርብም መጥቶ የሚደረጉት እንቅስቃሴዎች የኢትዮጵያን ብሔራዊ ጥቅም ስለሚጎዳ በቀይ ባህር አካባቢ የሚደረጉት እንቅስቃሴዎች ኢትዮጵያን የሚያገል መሆን የለበትም ሲሉም ገልጸዋል። ኢጋድ መንግስትና የኦሮሞ ነጻነት ሰራዊት በቀጣይ ሌላ ዙር የሰላም ድርድር ያካሂዳሉ ብሎ እንደሚያምን አስታወቀ። ያለ ስምምነት በተጠናቀቀው የዳሩ ሰላሙ የሰላም ድርድርን ተከትሎ ኢጋድ ባወጣው መግለጫ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ያልተፈቱና ቀሪ ጉዳዮች ላይ ለመወያየት በቀጣይ ሌላ ዙር የሰላም ድርድር ያዘጋጃሉ ብሎ እንደሚያምን አስታወቀ። በማናቸውም መሰል የሰላም ድርድሮች ወቅት ውስብስብ ነገሮችና እንቅፋቶች ማጋጠማቸው የማይቀር መሆኑን ከቆየ ልምዱ ጋር በማጣመር ያነሳው ኢጋድ በመግለጫው ሁለቱም ተደራዳሪዎች ስላሳዩት ቁርጠኝነት አድናቆቱን ገልጸዋል። ውይይቱ እንዲካሄድ አስተዋጽኦ አድርገዋል ያሏቸውን አሜሪካ፣ ኖርዌይና ታንዛኒያን አመስግነዋል። የኦሮሚያ ክልልን ችግር በሰላማዊ መንገድ ለመፍታት ሁለቱን አካላት ለሚያደርጉት ጥረት ኢጋድ ምንጊዜም ድጋፍ ለመስጠት ዝግጁ ነው ሲል ገልጸዋል። የኢትዮጵያ አየር መንገድ በጋዛ ጦርነት ሳቢያ አቋርጦ የነበረው ወደ እስራኤል የሚያደርገውን በረራ በቀጣይ ሳምንት እንደሚጀምር አስታወቀ። የኢትዮጵያ አየር መንገድ በሐማስ ታጣቂ ቡድንና በእስራኤል መካከል በተካሄደው ግጭት ሳቢያ አቋርጦ የነበረውን ወደ እስራኤል የሚያደርገውን በረራ በቀጣይ ሳምንት ህዳር 21 ቀን 2016 ዓ.ም ጀምሮ እንደሚያስጀምር አስታወቀ። አየር መንገዱ ከአዲስ አበባ ወደ ቴል አቪቭ በሳምንት 5 ጊዜ እንደሚበር ገልጸዋል። በተያያዘ ዜና ሐማስና እስራኤል የ4 ቀናት የተኩስ አቁም ስምምነት ላይ መድረሳቸውን ዓለም አቀፍ መገናኛ ብዙሃን አስታውቋል። የተኩስ ማቆም ስምምነቱ እንዲዳረሱ የሽምግልና ሚናን የተጫወተችው ኳታር መሆኗንም ተገልጿል። በሐማስ ከታገቱት እስራኤላውያን መካከል 50 የሚሆኑት እንደሚለቀቁና በእስራኤል በእስር ላይ የሚገኙ 150 ፍልስጤማውያን ሴቶችና ህፃናት እንዲለቀቁ ጠቁመዋል።